ውድ ቻናላችን ቤተሰቦች ጥር 22 ቀን ቅዱስ ዑራኤል በዓል ይከበራል። እሱን በማስመልከት ቤተክርስቲያኑን ዙሪያ አስጎበኛችኋለሁ። እንደምታዩት ዙሪያው ነገ በዓሉ ስለሆነ ለበዓሉ ዋዜማ እየተዘጋጀ ነው። ለበዓሉ በኋላ እዚህ ጸበል አለ። የቅዱስ ዑራኤል ጸበል ከተወለዱ ጀምሮ ዓይን የጠፋውን ሰው ያበራ፣ ብዙ ህሙማን የሚፈወሱበት፣ ከተለያየ ቦታ እየመጡ ለህመማቸው ፈውስ አግኝተው የሚሄዱበት የጸበሉ ከዚህ እንደማሳያችሁ ወደዛ በኩል ይገኛል። ፊት ለፊት ነኝ ያለሁት ማለት ነው። ጥር 22 ቀን ቅዱስ ዑራኤል ክብረ በዓሉ እንደሆነ ይታወቃል። ያን በማስመልከት ነው እኔም ወደ እናንተ ለማድረስ የተነሳሁት። እንግዲህ ቤተክርስቲያኑ ምን እንደሚመስል ምን አይነት ታምረኛ ቦታ እንደሆነ ስለምነግራችሁ ሌሎች እያዩ ያንን ወደዚህ እየመጡ እንዲፈወሱ ለማድረግ ተረጋላችሁ ማለት ነው። እስኪ እያንዳንዱን ነገር አሁን እየዞርኩ ላሳያችሁ። ቤተክርስቲያኑን የግቢውን ዙሪያ ላሳያችሁ። እንደምታዩት በጣም የሚያምር ቤተክርስቲያን ላይ ነው ያለ ነው። ከአዲስ አበባ 520 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት ወልዲያ ማለት ነው። እንደምታዩት ዋዜማ ሊገቡ አባቶች ካህናት በሩን ከፍተውት ነው። በዚህ በኩል በምስራቅ በኩል ጀምሮ ያሉትን ቦታዎችን በሙሉ አስጎበኛችሁ ላሳያችሁ ነው ያለሁት። እዚህ ጋር እንደምታዩት እዚህ በቅርጽ ደረጃ የተዘጋጀ የቅዱስ ገብርኤል ስዕል አለ። እንደምታዩት አብሳሪው መልአክ ቅዱስ ገብርኤል በዚህ በኩል በአንደኛው መስኮት በስከ ደቡብ ምስራቅ በኩል የሚገኝ ማለት ነው። ይሄ ነው። እየዞርኩ እያንዳንዱን አሳያችኋለሁ። እዚህ ጋር ስንደርስ እንግዲህ እዚህ ጋር አቡነ ገብረ መንፈስ ቅዱስ ናቸው። አባታችን አቡነ ገብረ መንፈስ ቅዱስ ነፍሳቸውን ለእግዚአብሔር ያስገዙ፣ ስጋቸውን ለነፍሳቸው ያስገዙ አባት። እንዲህ ብሎ ለመናገር ራሱ በጣም ቃሉ ይቀላል። አባታችን በእግዚአብሔር የተመረጡ አቡነ ገብረ መንፈስ ቅዱስ የእሳቸው እዚህ ስዕላቸው አለ። እንደምታዩት እያስጎበኘኋቸው የሚገኘው ወልዲያ ቅዱስ ዑራኤል ቤተክርስቲያንን ነው። እንቀጥላለን የቤተክርስቲያኑን ዙሪያ ጉብኝታችንን። እዚህ እንደምታዩት በሚያምር ሁኔታ ቤተክርስቲያኑ አሁን ክፍት ስለሆነ ነው። ውስጡ በጣም ነው የሚያምረው። በስመ አብ ወወልድ ወመንፈስ ቅዱስ። የቅዱስ ዑራኤልና የቅዱስ ያሬድ ታቦት የሚገኝበት የቅዱስ ዑራኤል ቤተክርስቲያን ይህን ይመስላል። እዚህ ጋር ቅዱስ ያሬድ አባታችን ተቀርጾ ይታያል። የግዕዝ፣ የዕዝል፣ የአራራይ ዜማ ባለቤት የኢትዮጵያ የዜማ አባት ቅዱስ ያሬድ ነው። እዚህ ጋር እንደምታዩት ደግሞ ኢትዮጵያዊ ሐዋርያ ቅዱስ ተክለ ሃይማኖት ሐዋርያው ተክለ ሃይማኖት የኢትዮጵያ ሐዋርያ ሐዲስ ሐዋርያ ተክለ ሃይማኖት ቀርጾ እዚህ ይገኛል። ከዚህ እስኪ ወደ ከተማው ላድርገን ላሳዝሩላችሁና እስኪ ትንሽ ዙም አድርጌ ላሳያችሁ። ወልዲያ ከተማ ፒያሳ ነው አሁን እያየን ያለ ነው። ፊት ለፊት ፒያሳ የወልዲያ ቅድስት ኪዳነ ምሕረት የጉባኤ ቤት የተማሪዎች መማሪያ ጉባኤ ቤቱ እንደምታዩት ዙም አድርጌዋለሁ። ብዙም ባይታይም አሳያችኋለሁ። ከተወለደ ጀምሮ አይነ ስውር የነበረ ሰው አይኑ ማየት የቻለበት ቅዱስ ዑራኤልና ቅድስት አርሴማ ቅዱስ ያሬድ ታምራቸውን የሚገልጹበት ደብረ ፋራን ቅዱስ ዑራኤል ቤተክርስቲያን ያሳየኋችሁ የሚገኘው እዚህ ጋር ደግሞ የአባታችን የፈጣሪያችን የኢየሱስ ክርስቶስ እሾህ አክሊል ተደፍቶበት ያለውን ስዕል እዚህ ጋር በቅርጽ አስቀምጠውታል። በጣም የሚያምር ነው የቤተክርስቲያኑ ዙሪያ። በነገራችን ላይ እዚህ ጋር እናታችን የቅድስት አርሴማ ስዕል ይታያል። እንደምታዩት እንደዚህ በሚያምር ሁኔታ ተቀርጿል። ቅድስት አርሴማ እዚህ ቅዱስ ዑራኤል ቤተክርስቲያን ላይ አንድ ጊዜ አጋንንት ከገቡ በኋላ እዛው ላይ አስራ ይዛ አስጠባይ ቤተሰብ ሳይቸገር እስር አድርጋ ይዛ እያስጸበለች የምትገኘው እናታችን ቅድስት አርሴማ ከቅዱስ ዑራኤልና ቅዱስ ያሬድ ጋር ታምሯን እየሰራች የምትገኘው እናታችን ቅድስት አርሴማ። እዚህኛው ደግሞ ስንመጣ ወደ ነበርንበት እየደረስን ነው። ቅዱስ ሚካኤል ሊቀ መላእክት የመላእክት አለቃ ቅዱስ ሚካኤል እዚህ ጋር እንደምታዩት አለ። ቤተክርስቲያኑ በእንዲህ አይነት መልኩ አሸብርቆ የተሰራ ቤተክርስቲያን በጣም ደስ የሚል ቤተክርስቲያን ነው።
መጮህ መንጫጫት እንደማይቻል ሁላችሁም ታውቃላችሁ። ድምጼን ቀንሼ ነው እዚህ ቤተክርስቲያን ውስጥ ስለሆነ ድምጼን ቀንሼ ነው። እንደምታዩት በጣም 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 ነው የሚያምረው ቅዱስ ዑራኤል በጣም ቤተክርስቲያን ውስጥ ከላይ ጣራውን ነው የማሳያቸው። ወርታች ያለው ሁኔታ ላሳያችሁ። የሆነ አስፋልት ነገር ይታያችኋል። ይሄው መኪና እየሄደ ይሄ ወደ ሐራ ቆቦ ወደ መቀሌ የሚወስደው መስመር ነው። ሽንቁሩ የሚባለው ወልዲያ አካባቢ በዚህ በኩል የሚሄድ ነው። ስለዚህ ይሄ ነው ቤተክርስቲያናችን። ደንን ጠብቃ በማቆየት የምትታወቅ ቤተክርስቲያን ናት። ደኖችን በዙሪያዋ እንዲስፋፉ ለማድረግ በዙሪያዋ እንዲከበሩ በማድረግ እንደሚባለው በዓለም አቀፍ ሁኔታ የአየር ንብረት እንዳይዛባ ትልቅ አስተዋጽኦ የምታደርግ ቤተክርስቲያን እንደሆነች ይታወቃል። ስለዚህ ቅድስት ቤተክርስቲያናችን ይኸው እንደምታዩት በቤተክርስቲያኑ ዙሪያ ያለው የደን ሁኔታ በጣም የሚያማምር ነው። እኔ እንደዚህ አድርጌ የቅዱስ ዑራኤልን ተአምሩን ታሪኩንና የቦታውን ሁኔታ እንዲህ አድርጌ ካስረዳኋችሁ እናንተ ደግሞ ለቤተክርስቲያን የሚሆን ብዙ ነገሮችን ወደፊት መስራት እንዲችል ወደፊት ቤተክርስቲያን አለኝታ መሆን የሚችል ሚዲያ እንዲኖረኝ ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ ይሄን ታምር ለዓለም እንዲዳረስና ለፈውስ የሚፈልጉ ተፈውሰው እንዲመለሱ እንዲታደርጉ በትህትና ጠይቃለሁ። እንደምታዩት በጣም ፀሐይ የሆነ ሰዓት ነው። በፀሐይ ነው እየቀረጽኩ ያለሁት። ምክንያቱም ከዚህ በኋላ ያለው ሰዓት ዝግጅት የሚደረግበት ቤተክርስቲያኑ ውስጥ ስራ የሚሰራበት ነው እንጂ ሌላ እንትን የሚልበት ስላልሆነ ያለኝን አጋጣሚ ተጠቅሜ ነው ወደ እናንተ እያደረስኩ ያለሁትና ሰብስክራይብ ላይክ ማድረጋችሁን አትርሱ። አሁንም ሌሎች ስራዎችን እሰራላችኋለሁኝ። የቅዱስ ዑራኤል አባትነቱ በረከቱ ረድኤቱ ከሁላችን ጋር ይሁን። አሜን። ቆየ